ዮሐንስ ወንጌል ምዕራፍ 3 ቁጥር 11 እውነት እውነት እላችኋለሁ ያየሁትኝን እመሰክራለሁ ያየሁትን እናገራለሁ የሰማሁትኝን እመሰክራለሁ እያለ መጽሐፉ ይነግረናል ያስተምረናል ማለት ነውና እኔ ብፁዕ አባታችንን ጴጥሮስ ጳውሎስ አሁን ቀብሬ ባየ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ስኖር 5 ዓመት ተቀምጫለሁ። እዚህ ሀገረ ስብከት ውስጥ ይካተታል ወይንስ አይካተትም የሚለው ለራሱ ጥያቄ ነበረ፣ ለህዝቡም ለኔም ለራሴ ማለት ነው። ቀብሬ ባየ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ለመጀመሪያ ጊዜ ጉባኤ ሲሰባሰብ ያየሁትኝ አሁን ነው። እሺ ቀሲስ ሰምረ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ከትላንትና ጀምሮ የሀገረ ስብከቱ አጠቃላይ የሰበካ መንፈሳዊ አስተዳደር ጉባኤ ስብሰባ እየተካሄደ ይገኛልና በዚህ ስብሰባ ላይ ተሳታፊ ሆነው ተገኝተዋል። እርሶ እስቲ ስለ ስብሰባው የተሰማዎትን ያዩትን ነገር እንዲገልጹልን። እሺ ስለተፈቀደልኝ አመሰግናለሁ። ያው እኔ እንኳን የተሰበሰብነውን የታደምነውን ሐሳቡን መግለጽ እንኳን በቂ አንደበት የለኝም። ግን ለብፁዕ አባታችን የዮሐንስ ወንጌል ምዕራፍ 3 ቁጥር 11 እውነት እውነት እላችኋለሁ ያየሁትኝን እመሰክራለሁ ያየሁትን እናገራለሁ የሰማሁትኝን እመሰክራለሁ እያለ መጽሐፉ ይነግረናል ያስተምረናል ማለት ነውና እኔ ብፁዕ አባታችንን ጴጥሮስ ጳውሎስ አሁን ቀብሬ ባየ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ስኖር 5 ዓመት ተቀምጫለሁ። እዚህ ሀገረ ስብከት ውስጥ ይካተታል ወይንስ አይካተትም የሚለው ለራሱ ጥያቄ ነበረ፣ ለህዝቡም ለኔም ለራሴ ማለት ነው። ቀብሬ ባየ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ለመጀመሪያ ጊዜ ጉባኤ ሲሰባሰብ ያየሁትኝ አሁን ነው እኔ ባይኔ ማለት ነውና ቀብሬ ባየ እንዴትኛ ሳንሰማ ጥያቄው መቼ ሄዶ ጴጥሮስ ጳውሎስ ታቦተ ሕግ እንዴት መጣልን የሚለው ደስታውን ያው ትናንትና በአጭር ሰዓት ማቅረብ አለባችሁ ስለተባለ ሪፖርት ስላልቀረበ ነው እንጂ በጣም ህዝቡ በደስተኛ ነው እያቀረበ ያለ። ከዚያ ሲቀጥል ደግሞ ሀገረ ስብከታችንን እኔ እንደ ግሌ ማመስገን የምፈልገው ምንድነው እኔ አሁን ቀብሬ ባየ ያለሁኝ ምንድነው እያረኩ ያለሁኝ ስራ እየሰራሁ ሳይሆን ትምህርት እየተማርኩኝ ነው። ለማመጣቸው ወረቀት እርማት እየተሰጠኝ ይሄ ያስፈልጋል እያሉ ክቡር ጻፊያችን ስራ አስኪያጁ ይሄ ያስፈልጋል እየተባለ ቀብሬ ባየ መካነ ሕይወት አሁን ትልቅ ልማት ነው ያለ ማለት ነውና ሀገረ ስብከቱ ስለዚህ እኔ በጣም ከአቅሜ በላይ ስለሆነ ስራው ባይኔ አይቻለሁ። ባይኔ ያየሁትኝ ነገ ለህዝብ እመሰክራለሁ፣ በጆሮ የሰማሁትኝ ደግሞ ለህዝብ አስተላልፋለሁ እናገራለሁ። ስለዚህ አቅሙ የለኝም ሰዓቱም ስለሄደ እኔ ብፁዕ አባታችንን እንዲያው ወላዲተ አምላክ መብርሃን አቅፋ ደግፋ ታሰንብትልን ነው የምለው።